ስትቃወሙ ደግሞ 200 ሌላ ምክንያት ይሰጣል በዚህ ሂደት ውስጥ እንትን ልታረግ ይችላል ሌላኛው ግን የአክቲቪስቶችና የሙራንን ሚና ሰው ወደም መረዳት አለበት አይደለም የአምባገነናዊ የኢህአዴግ ስርዓት እያለ ተውና ዲሞክራሲ ስርዓት መጥቶ እነ በቀለ ገርባ ስልጣን ቢይዙ ራሱ መቃወማችንና መተቸታችን የማይቀር ነው our job is not to cheerlead አስፈላጊ ሆኖ ለውጦች ሲመጡ እነዛን ለውጦች በርቱ ይሄን ያህል ያንሳል ብለን እንናገር አለብን ትክክለኛ ሆኖ እርምጃዎች ሲወሰዱ ደግሞ ይሄ ትክክለኛ አይደለም ትክክለኛው መንገድ ይሄ ነው ብለን ካልተናገርን የሙራን ሚናም ሊሆን አይችልም የአክቲቪስት ሚናም ሊሆን አይችልም አክቲቪስት ማለት አንተ የምትወደው ሰው ስልጣን ላይ ሲወጣ አክቲቪዝሙን ትቶ የሚያጨበጭብ ከሆነ that's not an activist that's a cheerleader an activist or a public intellectual ምንለው ሁሌም በፕሪንሲፕል ላይ ቆሞ ሁሌም መንግስት የበለጠ እንዲሰራ የሚገፋ መሆን መቻል ሁሌም ከመንግስታችን ሁሌም ከአመራራችን የበለጠ ስራ እንጂ መስራት ያለብን መጠየቅ ያለብን ያ እንዲሰራ ደግሞ የህዝብ ጫናና እንዲሁም ደግሞ አስፈላጊ ሆኖ ሲገኝ ምክር የመስጠት ስራ ነው ዛሬ ጠቅላይ ሚኒስትሩን ማጨብጨብም ሞራልም የመስጠት የመምከርም በሱ አካባቢ ያሉ አማካሪዎች ስራ የኛ ስራ ደግሞ ከውጪ የምናያቸው ድክመቶች የምናያቸው ስህተቶች የመንቀፍ አውጥተን ለህዝብም የማሳየት ለነሱም የማሳየት ኃላፊነት አለብን አለበለዚያ ምን እንሆናለን በኋላ ጥያቄ ጋር የሚመጣ ይመስለኛል አለበለዚያ ምን እንሆናለን ነገሮች ወደ ገደል እየሄዱ እያየን just የኛ ሰው ስልጣን ላይ ስለወጣ አንዳንዱ እኮ የኦሮሞ ጠቅላይ ሚኒስትር ስለመጣ እጃችን እስኪላጥ ብቻ እንድናጨበጭብ ይፈልጋል የኦሮሞ ህዝብ እኮ ኃይለ ማርያም ወላይታ ስለሆነ አልተቃወመው መለስ እኮ ትግሬ ስለሆነ አይደለም የነሱ ፖሊሲ ፍትህ ፈቀው ልማት ስላሳጣው ሰላም ስላሳጣው ነው የሚቃወመው የኦሮሞ ጠቅላይ ሚኒስትር ወይም ደግሞ ከኦህዴድ በተለይ ከቲም ለማ ሲወጣ ኦሮሚያ ውስጥ ያሳዩትን ለውጥ በኢትዮጵያ ደረጃ ይደግማሉ የሚል ያለ ተስፋ ስላለ እኔም ያለኝ ተስፋ ስለሆነ ይጨበጨባል ያን ተስፋ ደግሞ የሚያሳይ ጭላንጭል በተጨባጭ እርምጃ ማየት መቻል አለበት ያን ካላየ ስህተት ላይ ያሉ ዝም ብለህ ከተቀመጥክ እያየህ እንዳላየ ከሄድክ ነገ ገደል ሲገቡ ቁጭ ብለህ ብቻ ለመደበቅ ነው ወይስ ጣት ለመቀሰር ዛሬ ትንንሽ ስህተቶች ሲሰሩ መንቀቡ ይሻላል ነገ ሀገር ገደል ሲገባ ሀገር ገደል የከተቱ ሰዎች ላይ ድንጋይ መናድ ይሻላል ኖ እኛ ምን መርጠው ስህተት